ለምን ትኖራለህ? ለምን ትሮጣለህ? ለምንስ ትደክማለህ? ብዙ ሰው መኖር ስለተጀመረ ይኖራል፣ መንቃት ስላለበት ይነቃል። ግን ምክንያቱን አያውቅም። ያለ ምክንያት የምትኖር ከሆነ የሌላ ሰው ህይወት ተዋናይ ነህ እንጂ የራስህ ህይወት ባለቤት አይደለም። ምክንያትህን ፈልግ። ምክንያቱም ምክንያት የሌለው ጉዞ መጨረሻው ገደል ነው። ምክንያት የሌለው ሰው እንደ ደረቅ ቅጠል ነው። ነፋስ ወደ መራው ይሄዳል። ዛሬ ፖለቲካው ሲነፍስ ወደዛ፣ ነገ ወሬው ሲነፍስ ወደዚህ። የራስህ የሆነ አቋምና ዓላማ ከሌለ ዓለም ትጫወትብሃለች። የሚገርመው ምክንያት የለኝም ማለት ራሱ ሰበብ ነው። ሰበብ ደግሞ የሽንፈት መደበቂያ ነው። ቤተሰብህን ለመለወጥ ወይስ ራስህን ለማክበር ወይስ ደግሞ ለሌላ ሰው ታሪክ የሚተርፍ ስራ ለመስራት? የትኛው ነው ያንተ ምክንያት? በየቀኑ አልጋ ላይ የምትወረውረው ሰነፍ ማንነት የሚሸፈነው ከአልጋው በላይ የሚከብድ ትልቅ ምክንያት ሲኖር ብቻ ነው። ምክንያት ማለት በጨለማ ውስጥ የሚመራ ብርሃን ነው። ሰዎች አይሆንም ሲሉክ ይሆናል የሚል የውስጥ ድምጽ ነው። ህይወት በትግል የተሞላች ናት። ያንን ትግል የምታሸንፈው ግን ለትግሉ የምትሰጠው ትርጉም ሲኖር ነው። ባዶ ሆድህን ሳይሆን ባዶ አእምሮን ፍራ። ምክንያት ያለው ሰው ተራራውን ይፈለፍላል። ምክንያት የሌለው ግን ሜዳው ላይ ይዝለፈለፋል። ምክንያት የነፍስ ነዳጅ ነው። ስማኝ፣ ዛሬውኑ ቁጭ ብለህ ራስህን ጠይቅ። ምክንያትህን አግኝ። ለምክንያት ሙትላት፣ ኑርላት፣ ስራላት። ምክንያቱ የገባው ሰው እንቅልፍ አይወስደውም። ዛሬ ነቃ አትበል፣ አሁኑኑ ተነሳ። ምክንያቱ ረፍዷል፣ ግን ገና ነው።